ሰላም እንደናችሁ ነው አይቴክ ሶሉሽን ነኝ። ቴክኒሽያን ኮንክ ይህ ቪዲዮን ሙሉውን ማየት ይኖርብሃል ማለት ነው። በእንደዚህ አይነት ጉዳይ በተደጋጋሚ ሳምሰንጎች ላይ ያጋጥማል። ይሄ 58 ኢንች ቲዩ 7000 የሚባለው ሞዴል ነው። ችግሩ ደግሞ ብሊንክ ያደርጋል፣ ነገር ግን አይከፍትም ማለት ነው። ሙሉ ለሙሉ ምስሉ ወሽድ ነው ማለት ነው። ያ ማለት ግን ባክላይቱ ተበላሽቷል ማለት አይደለም። ችግሩ ያለው እንደዚህ አይነት ችግር ከስክሪን ጋር የተያያዘ ነው። ከዚህ በፊት በሌላ ካርቭ 55 ኢንች ቲቪ ሰርቼ ለቅቄላችኋለሁ። በዛ ብዙ ልጆች ተምረንበታል፣ ለኛም ሰርቶልናል ብላችሁ አሳውቃችሁኛል። እንዲሁም ደግሞ ይሄንኛው ደግሞ 58 ኢንች ተመሳሳይ አይነት ኬዝ ነው። እሱንም በምን መልኩ እንደማስተካከለው አሳያችኋለሁ። ሙሉውን ተከታተሉ ማለት ነው። ስለዚህ አሁን እንግዲህ ኬዟን በምታዩት መልኩ እነዚህ ቡለን ምናምን ቢቴ ምናምን የላቸውም፣ ፌርሞ ነው የሚጠቀሙት። ኬዙን በምታዩት መልኩ እንትን ካልኩ በኋላ እንግዲህ ሶኬት ሲሰካለት ልክ እንደምታዩት ባክላይቱ ይበራል ማለት ነው። ነገር ግን ወዲያው ፕሮቴክሽን ሞድ ይገባል ማለት ነው። ያ ማለት ሾርት አለ ብሎ መልእክት ስለሚደርሰው ቶሎ ራሱን ያጠፋና ሪስታርት ያደርጋል ማለት ነው። እንደዚህ አይነት ችግር እንግዲህ ብዙ ቴክኒሽያን ባለማወቅ የማዘርቦርድ ችግር ይመስለዋል። ነገር ግን በፍጹም ይሄ የማዘርቦርድ ችግር አይደለም ማለት ነው። ችግሩ ያለው አንድና አንድ ቴሌቪዥኑ ስክሪን ላይ ነው ማለት ነው። ለዚህ ቻናል አዲስ ከሆናችሁ ኖአይቴክ ሶሉሽን በፍሪጅ በቲቪ እና በሞባይል ብቁ የሚያረጋችሁን ቪዲዮዎችን እየሰራው እለቃለሁ። ኦልሞስት ለ5 አመታት በዚህ መልኩ ቆይተናል። አሁን ደግሞ በተሻሉ እና በአድቫንስድ በሆኑ ክላሶች መጥቻለሁ ማለት ነው። ስለዚህ እንደተለመደው እንግዲህ ሎክድ እንዳያደርግብኝ ያቺን 3.3 ቮልቷን ጃምፕ አድርጋታለሁ ማለት ነው፣ እዛ ጋር ቪዲዮ ጋር እንዳያችሁት። ስለዚህ ጃምፕ ካረኩት በኋላ ሪስታርት በሚያደርግበት ጊዜ ቮልቴጅ ይደርሳል አይደርስም የሚለውን እየነቀልኩ ሀፋፉን ብቻውን ቼክ አደርጋለሁ ማለት ነው። ስለዚህ ቮልቴጅ የሚገባበት ታይም ላይ ቮልቴጅ ይለቅና መልሶ ሾርት እንዳለ ሲያረጋግጥ ያጠፋዋል ማለት ነው። አሁን እዚህ ጋር እየገጠመኝ ያለው እንግዲህ እንደዛ ነው። ስለዚህ እንደዚህ አይነት ችግር ካለ እንግዲህ ግላስ ውስጥ የሲኬቪ ሾርት አለ ማለት ነው። ያ ሾርት ነው ልክ እንደዚህ ቮልቴጆችን ብሎክ እንዲያደርግ ስክሪኑ ደግሞ እንዳይከፍት የሚያደርግብን ያ ሾርት ነው ማለት ነው። ስለዚህ እሱን ሾርት እንዴት አድርገን እናወጣለን፣ ግላስ ውስጥ ወይም ደግሞ ስክሪን ውስጥ ያለን ሾርት እንዴት አድርገን እናወጣለን የሚለውን እዚህ ቪዲዮ ላይ በደንብ አሳያችኋለሁ ማለት ነው። ሲኬቪ ምንድነው፣ ከየትኛው ሲኬቪ መስመር ብቆርጠው ነው የሚሰራልኝ የሚለውን እዚህ ጋር አንድ ባንድ አሳያችኋለሁ ማለት ነው። ዙም እያደረኩ አሳያችኋለሁ። እናንተ ግን እዚሁ ቪዲዮን እያያችሁ ላይክ በማድረግ ቪዲዮን ለሌሎች ወንድሞቻችን እንዲደርስ ላይክ በማድረግ ብዙ ቪው እንዲኖረው እናደርግ ማለት ነው። ምክንያቱም ይሄ ቻናል ከቅርብ ጊዜ ወዲህ ቪው በጣም እያነሰ ስለሆነ እኛን ላይክ ስናደርግ ለሌሎች ሰዎችም ይደርስልናል። በዛም ምክንያት እንዲማሩበት ይሆናል ማለት ነው። አሁን እንግዲህ እየሞከርኩ ያለው ግማሽ እያደረኩ ነበረ። ስለዚህ ሲኬቪ1 እዚህ ጋር ሲኬ1 ሲኬ2 ሲኬ3 እያለ እስከ 7 ድረስ አለ። በአንደኛው ሳይድ ያለውን እስከ ሲኬ3 ድረስ እዚህ ቪዲዮ ጋር እንደምታዩት እስከ ሲኬ3 ድረስ ያለውን ከት አደረኩት፣ አቋረጥኩት ማለት ነው። ስለዚህ በማቋረጥበት ጊዜ እንግዲህ የተፈጠረው ምንድነው፣ እዚህ ጋር ሲኬቪ በምትቆርጡበት ጊዜ በደንብ ከት መሆን አለበት። ልክ እንደ ሰርጂካል ምላጭ ወይም ደግሞ ኖርማል ከተር መጠቀም ትችላላችሁ። እነሱ በጣም ስለት ስለሆኑ ማለት ነው። ስለዚህ ሲኬቪ በመቆረጡ ምክንያት በአንድ ሳይድ ልክ እንደዚህ የሆነ ምስል ሊያመጣልኝ ይችላል ማለት ነው። ሀፉ ፓርት አሁንም ምስል ሊያመጣልኝ ይችላል። አንደኛው ሀፍ ግን አሁንም ሾርቱ ስላልወጣ እየሰራልኝ አይደለም ማለት ነው። ስለዚህ አሁን ደግሞ በዛንኛው ሳይድ ያለውን ደግሞ ማስተካክለው በፕላስተር ሎክድ በማድረግ ነው ማለት ነው። በአንደኛው ሳይድ ከት ካደረጋችሁ በአንደኛው ሳይድ ያለውን ደግሞ ካት በማድረግ ሳይሆን በፕላስተር እየዘጋችሁ መስመሩን እየቀያየራችሁ ነው ቼክ የምታደርጉ ማለት ነው። ስለዚህ አሁን እሱን በፕላስተር እየዘጋን ቼክ እናደርግና ውጤቱን አብረን እናያለን ማለት ነው። ይሄ መፍትሄ እንግዲህ ለሳምሰንጎች ካንዴም 2 3 4 በተደጋጋሚ ሰርቶልኛል ማለት ነው። የምታወጡት ወጪ የለም።
ጀስት እውቀታችሁን ብቻ ተጠቅማችሁ እኔ ስክሪን ኬዝ ብዙ ጊዜ የምሰራው ከ10,000 እና ከ15,000 በላይ ነው። ስለዚህ እውቀታችሁን ብቻ ተጠቅማችሁ እንደዚህ አይነት ትርፍ ማግኘት ትችላላችሁ። ለከስተመሮችም ደግሞ ስክሪን ብዙ ብር አውጥተው ከሚቀይሩ ይልቅ በ15,000 እና በ20,000 ብር የሙያ ክፍያ ብቻ ቲቪያቸውን ልትታደጉ ትችላላችሁ ማለት ነው። ስለዚህ ይሄ አድቫንቴጅ እንግዲህ ለእናንተ ብቻ ሳይሆን ለከስተመሮችም በጣም ቆንጆ አጋጣሚ ነው ማለት ነው። ምክንያቱም ብዙ ቴክኒሽያን ይሄንን ስክሪን ችግር ነው ብሎ ስለሚመልስባቸው ማለት ነው። እናንተ ግን በዛ መልኩ ማስተካከል ትችላላችሁ። አሁን ደግሞ በአንደኛው ሳይድ ያለውን በፕላስተር ዘግቼ ምን እንደሚመስል ፋይናል ሪዘልቱን እናያለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን ደግሞ በቅርቡ የምጀምረው የፍሪጅ ጥገና ከዜሮ ጀምሮ ሱቅ ሄጄ እቃዎችን ከመግዛትና መጨረሻ ላይ ደግሞ ብቁ የምትሆኑበትን እያንዳንዷን ፓርት እየነጠልኩና በፊዚካል እያሳየው የተዘጋጀ ቪዲዮ አለ። እሱም በፓርት ለቅላችሁና ብቁ የፍሪጅ ቴክኒሽያን አደርጋችኋለሁ ማለት ነው። እናንተ ብቻ ላይክ እና ኮሜንታችሁ ድጋፋችሁ አይለኝ። ለጓደኞቻችሁ አጋሩ። ይመቻችሁ ማለት ነው። አሁን በፕላስተር እየዘጋው ቼክ አደርጋለሁ። ውጤቱን አብረን እናያለን። ይመቻችሁ። ፒስ